ለውድ አድማጭ ተመልካቾች ሰላምና ጤና ለእናንተ እየተመኘን በሰሜን አፍሪካ ሀገራት ሳህል ቀጠና ለረጅም ጊዜ በአውሮፓውያን ሀገራት ወታደሮች ሰላም በማስከበር ስም በመግባት ቁጥጥር ውስጥ የነበሩ ሀገራት እንደ ፈረንሳይ የመሳሰሉ ሀገራትን ወታደሮች ከሀገራቸው በማስወጣት የሰላምና የልማት እንዲሁም የወታደራዊ አጋርነት እየፈጠሩ መሆኑን የተዘገበ ዜና ከዮን ግራቪቲ የዜና ምንጭ ያገኘነው መረጃ ነው። በአህጉሪቱ የሚገኙ በሺዎች የሚቆጠሩ አፍሪካውያን ከኤስ ጋር ባደረገው የአንድነት የእጅ ጥሪ ለቡርኪና ፋሶና ለአብዮታዊ መሪዋ ካፒቴን ኢብራሂም ትራኦሬ ያላቸውን አጋርነት ገለጹ። በቡርኪና ፋሶ፣ ጋና እና ላይቤሪያ በመሠረታዊ ድርጅቶችና በሕዝባዊ ንቅናቄዎች የተመራ ሰልፎች ተካሂደዋል። ተቃዋሚዎች የውጭ ጣልቃ ገብነትን አጥብቀው አውግዘዋልና ሀገሪቱ ከኢምፔሪያሊስት አለመረጋጋት ጋር የምታደርገውን ትግል እንደሚደግፉ አረጋግጠዋል። ይህ በእንዲህ እንዳለ ኅብረቱ በየአካባቢው እየሰፋና እየሰፋ ነው። የሽፋን ዘገባችን እነሆ። ለ2 ሳምንታት ዋጋዱጉ እየፈላ ነው። ምክንያት ቡርኪና ባይ ምዕራባውያን በተለይም ፈረንሳይና አሜሪካ መሪያቸውን ካፒቴን ኢብራሂም ትራኦሬን እንዴት እያንገላቱ እንደሆነ ሰልችቷቸዋል። ትራኦሬ በአሜሪካ የአፍሪካ ጥሪ ላይ የሴኔት ኮሚቴ ችሎት ፊት በቀረበበት ወቅት የዩኤስ ጄኔራል ማይክል ላንግሌ የሰጡትን አጸያፊ አስተያየት ተከትሎ በአህጉሪቱ ሞገዶችን እያሳየ ነው። በቡርኪና ፋሶ ዋና ከተማ በሺዎች የሚቆጠሩ ተቃዋሚዎች ብሔራዊ ባንዲራዎችን እያውለበለቡ እና ጊዜያዊ የመሪያቸውን ፖስተሮች ይዘው ነበር። See this and I don't mind calling them out, but Capitoli and Burkina Faso, as they know that both, whether it's their gold reserves, that is all those proceeds are. ሰልፉ በቅርቡ ጁንታውያን በአገዛዝ ላይ የተካሄደውን ትልቅ መፈንቅለ መንግሥት አከሸፉ ማለታቸውን ተከትሎ ነው። የቡርኪናቤ ጠቅላይ ሚኒስትር ዘን ኢማኑኤል ኦድራጎ ለሰልፈኞች ንግግር ሲያደርጉ የተቃውሞ እርምጃው ኢምፔሪያሊዝምን ለማሸማቀቅ ነው። ዞን ኢማኑኤል ኦድራጎ ቡርኪናቤ ጠቅላይ ሚኒስትር፣ አንዳንዶች ዛሬ ማታ አይተኝም፣ ግን ክዘታቸው ይቀጥላል፣ ምክንያቱም እኛ እስከ መጨረሻው ድል ድረስ ተዘጋጅተናል። ዘመን ተለውጧል፣ ትውልዱም ተለውጧል። እናም ሌላ ሳንካራ፣ ሌላ ሉሙምባ፣ ሌላ ጋዳፊን እንደ ዘመናቸው የተገደለ አንቀበልም። እንደ ዲሞክራሲ፣ ሰብአዊ መብቶች ያሉ ቃላት በአፍሪካ ያንን ማንም ሊያስተምር አይችልም። የአፍሪካ አህጉር ዲሞክራሲን ያፈራች አህጉር ነች እንጂ የምዕራቡ ዓለም ሳይሆን የሚቃጠሉ አገሮች እንደነሱ የማያስቡ አህጉራትን የሚያቃጥሉ ናቸው። እነሆ ዛሬ አገራችን ቆማ እንድትቀጥል ነው። Times have changed. The generation has also changed. And never again will we accept another Sankara, another Lumumba. አህጉራችን ለተቃውሞ እንደቆመች የቡርኪና ፋሶ፣ ማሊ እና የኒጀር የውጭ ጉዳይ ሚኒስትሮች የአትላንቲክ የንግድ መስመሮችን እንዲያገኙ ለማድረግ የሞሮኮ ተነሳሽነትን ደግፈዋል። ይህ በምዕራብ አፍሪካ ጂኦፖለቲካዊ እና ኢኮኖሚያዊ ገጽታ ላይ ትልቅ ለውጥ ያሳያል። በቅርቡ የተካሄደውን መፈንቅለ መንግሥት ተከትሎ በ2024 ከኢኮዋስ ክልል ለቀው የወጡ ሦስቱ የባህር በር የሌላቸው ሀገራት በአሁኑ ወቅት በወታደራዊ መሪዎች እየተመሩ ሲሆን ከዚያን ጊዜ ወዲህ የንግድ ገደቦችን እና ዲፕሎማሲያዊ መገለልን ለማስቀረት አማራጭ አጋርነት ይፈልጋል። የሞሮኮ አቅርቦት ለኤስ በጣም አስፈላጊ የሕይወት መስመርን ይወክላል። ይህም ለዓለም አቀፍ ገበያዎች እምቅ ተደራሽነት በመስጠት እና በኢኮዋስ ድንበር ላይ እንደ ቤኒን፣ ኮት ዲዙር እና ሴኔጋል ባሉ ግዛቶች ላይ ያለውን ጥገኝነት ይቀንሳል። በኖቬምበር 2023 ለመጀመሪያ ጊዜ ይፋ የሆነው የሞሮኮ ተነሳሽነት ለኤስ ቡድን ንግድን ለማሳለጥ የሞሮኮ የአትላንቲክ ወደቦች መዳረሻ ይሰጣል። የኢንቨስትመንት እና ልማት ኮንፌዴሬሽን ባንክ ከሞሮኮ ጋር በሚደረገው ስምምነት ውስጥ ወሳኝ ይሆናል። በመሠረተ ልማት፣ ኢነርጂ እና ግብርና ዘርፎች ስትራቴጂካዊ ፕሮጀክቶችን ፋይናንስ ለማድረግ ባንኩ ሥራውን ለመደገፍ ኢኮኖሚያዊ ነጻነት ትልቅ እርምጃ ነው ተብሎ ይታሰባል። $833 ቢሊዮን ይጠጋል። ይህ የፋይናንስ ዘዴ የልማት ፕሮጀክቶችን ዘላቂነት ለማረጋገጥ እና በሳህል ክልል ውስጥ ኢኮኖሚያዊ በራስ መተማመንን ለማጎልበት ያለመ ነው። ታላቅ መስፋፋት ተብሎ በተረጎመው እርምጃ ቶጎ ኅብረቱን ለመቀላቀል ፍላጎት እንዳላት አስታውቃለች። ይህ ስልታዊ እርምጃ ለአባል ሀገራቱ የባህር ላይ ቀጥተኛ መዳረሻ ሲሰጥ ቀጠናዊ ትብብርን ሊያጠናክር ይችላል። እስካሁን የኤስ አባላት ለዚህ ማስታወቂያ ምላሽ አልሰጡም። የቶጎ ፕሬዝዳንት ፋውሬ ናሲምቤ በኤስ እና በኢኮዋስ በምዕራብ አፍሪካ ሀገራት የኢኮኖሚ እንዲያገለግሉ በምዕራብ አፍሪካ ሀገራት የኢኮኖሚ ፕሮግራማችን ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን የመረጃ ምንጭ የተጠቀምነው ሊዮን ግራቪቲ የዜና announced its intention to join the alliance. This strategic move
could strengthen regional cooperation while providing direct access to the sea for the member countries. As of now, AES members have not responded to this announcement. Togolese President Faure Gnassingbe had been appointed by the West African States Economic Community ECOWAS Summit